good to be champions, champions. Feels good to be champions, champions. ማራዶና፣ ፔሌ፣ ዚዳን፣ ሮናልዲኒዮ፣ ሮናልዶ፣ ሉዊስ ናዛሪዮ ደሌማ አብዛኞቹ ታላላቅ ተጫዋቾች የተወለዱት በእግር ኳስ ዝናና ክብር ውስጥ ነበር ከአንድ ተጫዋች በስተቀር እርሱም ክርስቲያኖ ሮናልዶ ነው። በአሁኑ ጊዜ ፖርቹጋልን በእግር ኳስ ዓለም ውስጥ ካሉ ምርጥ ብሔራዊ ቡድኖች ውስጥ አንዱ አድርገህ ልትመለከት ትችላለህ። ነገር ግን ከሮናልዶ በፊት ነገሩ እንደዚህ አልነበረም። እሱ በዋናው ብሔራዊ ቡድን ውስጥ ከመሰለፉ በፊት ሀገሪቱ አንድም ጊዜ ትልቅ ዋንጫ አሸንፋ አታውቅም። ለባክ ቱ ባክ የወርልድ ካፕ ውድድሮችም እንዲሁ አልፋ አታውቅም። እናም በጭራሽ ይህች ሀገር የእግር ኳስ ሀያል ሀገርም አልነበረችም። ነገር ግን ይህ ሰው ከየትም ሳይታወቅ በድንገት ብቅ አለ። ሀገሩን በትከሻው ላይ ተሸከመ። እናም ወደ ክብር ማማ መራቸው። ግቦችን አስቆጠረ፣ ዋንጫዎችን አሸነፈ፣ ክብረ ወሰኖችንም እንዲሁ ሰበረ። እንዲሁም ለአዲሱ የፖርቹጊዝ እግር ኳስ ተጫዋቾች ትውልድ አርያና ተምሳሌት ሆነ። ይህንን ቡድን በእጆቹ ገነባው። ነገር ግን የለፋበትና የደከመበትን ፍሬ በሚሰበስብበት ጊዜ ነገሮች ተለዋወጡ። እናም የፖርቹጋል ታላቅ ልጅ ታሪክ በሀገሪቱ ታሪክ ውስጥ ካሉ ትልልቅ የልብ ስብራቶች ውስጥ አንዱ የሆነው በዚህ መንገድ ነበር። ክርስቲያኖ ሮናልዶ ለመጀመሪያ ጊዜ በትልቅ ዓለም አቀፍ መድረክ ውድድር ላይ የታየው በሀገሩ ምድር በተካሄደው ዩሮ 2004 ነበር። እድሜው ገና 19 ዓመት ብቻ ነበር። ነገር ግን በወቅቱ በዓለም ላይ ካሉ በጣም እጅግ አስደናቂ ተጫዋቾች አንዱ ሆኖ ነበር። በ2003 ማንቸስተር ዩናይትድን ለመቀላቀል ወደ ፕሪሚየር ሊግ ተጉዞ የነበረ ሲሆን በዓለም ላይ ካሉ ጠንካራ ሊጎች በአንዱ ውስጥ ሁሉንም ነገር በተሰጥኦ ያስደምም ነበር። ወደዚያ ውድድር ሲገቡ ፖርቹጋል እንደ ፊጎ፣ ዴኮ፣ ሩይ ኩዌስታ እና ማኒችን የመሳሰሉ ታላላቅ ኮከቦችን ይዛ ነበር። ነገር ግን የሁሉም አይኖች ያለፈው በክርስቲያኖ ላይ ነበር። ይህ ወጣት ያለ ጥርጥር ብቃቱን ማሳየት ጀመረ። በውድድሩ ላይ የፖርቹጋል እኩል ከፍተኛ ግብ አስቆጣሪ የነበረ ሲሆን ቡድኑ ፍጻሜ ላይ ሲደርስም ትልቅ ሚና ነበረው። በሩብ ፍጻሜ ከእንግሊዝ ጋር በተደረገው ፍጹም ቅጣት ምት ጨዋታ ጎሉን ያስቆጠረ ሲሆን በግማሽ ፍጻሜ ደግሞ ከኔዘርላንድ ጋር በነበረው ጨዋታ የመጀመሪያውን ግብ አስቆጥሯል። ላሳየውም ጥረትም በውድድሩ ምርጥ ቡድን ወይም ደግሞ ቲም ኦፍ ዘ ቱርናመንት ውስጥ ተካቶ ነበር። የሚያሳዝነው ነገር ፖርቹጋል በፍጻሜው ጨዋታ ባልተጠበቀ ሁኔታ በግሪክ በመሸነፏ ይህን ሁሉ ጥረት በቂ ሳይሆን ቀረ። ይህም በሊዝበንና በመላው ዓለም ለነበሩ ተመልካቾች ሁሉ ነገር አስደንጋጭ ነበር። ሮናልዶ በዚያ ቀን በእንባ ተሰብሮ ነገር ግን ፈታኝ ማንነቱን ለማሳየት ረድቶት ያን ውድድር ፈጸመ። ወደ ጨዋታው ተመልሶ ፖርቹጋል ለ2006 ወርልድ ካፕ እንድታልፍ የረዳ ሲሆንም ይህ ሀገሪቱ በታሪኳ ለመጀመሪያ ጊዜ ባክ ቱ ባክ የወርልድ ካፕ ውድድሮች ላይ ለመሳተፍ አመቺ አጋጣሚ ነበር። ይህ የወርልድ ካፕ ተሳትፎ ለክርስቲያኖ ሮናልዶ የመጀመሪያ የነበረ ቢሆንም ይጫወት የነበረው ግን እንደ ባለ ብዙ ልምድ ተጫዋቾች ነበር። በዚያን ወቅትም ሁሉም ሰው ትኩረቱን በሱ ላይ ማድረጉን ቀጠለ። በ16ቱ ማጣሪያ ላይ ከኔዘርላንድ ጋር በነበራቸው ጨዋታ ሁሉም የኔዘርላንድ ተጫዋቾች እሱን ኢላማ ውስጥ በማድረግ ሊመቱትና ሊጎዱት ሞከሩ። በዚያም ቀን ያ ጨዋታ የጦርነት ይመስል ነበር። እናም ጨዋታው ባትል ኦፍ ኑረምበርግ ተብሎ ተጠራ። ያም ሆነ ይህ ወጣት ልጅ እንደገና ፖርቹጋልን በትከሻው ላይ ተሸክሞ ከእንግላንድ ጋር በነበረው ጨዋታ ወሳኛውን ፍጹም ቅጣት ምት በማስቆጠር ፖርቹጋል ከ1966 በኋላ ለመጀመሪያ ጊዜ የወርልድ ካፕ ግማሽ ፍጻሜ እንድትደርስ አደረገ። በሚያሳዝን ሁኔታ በፍራንስ ተሸንፎ አራተኛ ሆኖ አጠናቀቁ። ነገር ግን ሁሉም ሰው ይህን የአዲስ ድንቅ ተጫዋች ወይም ደግሞ ዳይናስቲ መጀመር እንደሆነ አስቦ ነበር። በትልቅ ደረጃ ለትልቅነት ተቃርቦ የነበረው የፖርቹጋል ብሔራዊ ቡድን መጀመሪያ ለዋንጫ ከዛም ቀጥሎ ደግሞ በዓለም ዋንጫው ግማሽ ፍጻሜ ላይ ደረሰ። እናም ዓለም የፖርቹጋል ጊዜ በመጨረሻ ደረሰ ብሎ አመነ። ነገር ግን ክርስቲያኖ ሮናልዶ ወደ ሱፐርስታርነት ሲቀየር ህልሙ መደብዘዝ ጀመረ። ወደ ዓለም ዋንጫ የኳስ ከፍታ ላይ አናት ላይ የወጣው ይህ ተጫዋች ሀገሩ ወደታች መውረዷን ሊያስቆም አልቻለም ነበረ። ከ2007 ጀምሮ ክርስቲያኖ ሮናልዶ ራሱን በዓለም ላይ ካሉ ምርጥ ተጫዋቾች ውስጥ አንዱ አድርጎ መገንባት ጀመረ። በ2008 ቻምፒዮንስ ሊግ እና ባሎን ዶርን ያሸነፈ ቢሆንም በዚያው ዓመት በተካሄደው ዩሮ ላይ ግን ያንን ድንቅ ብቃቱን ከብሔራዊ ቡድኑ ጋር ሊደግመው አልቻለም። ፖርቹጋል በደረጃ የመጀመሪያው ሆኖ ኖካውት ስቴጅ ላይ ወደቀች። በ2009 ወደ ማድሪድ የተጓዘ ሲሆን ሁሉንም አይነት ክብረ ወሰኖችን እየሰበረ የቡድኑ ዋንጫዎችና የግል ሽልማቶችን ማሸነፍ ቀጠለ። ነገር ግን ይህንን አሁንም ከፖርቹጋል ጋር ወደ ዓለም አቀፍ ስኬት እየተቀየረ አልነበረም። በ2010 የዓለም ዋንጫ ላይ እንደገና ፖርቹጋል ኖካውት ስቴጅ ላይ የመጀመሪያ ዙር በሆነው ወደቀች። ያ ታሪክ በሚቀጥለው ውድድር ላይ በሆነ መንገድ ይባሱን የከፋ ሆነ። ፖርቹጋል በ2014 ወርልድ ካፕ ላይ ከምድቧ እንኳን ሳታልፍ ቀረች። ሮናልዶ በዚያን ዓመት ቻምፒዮንስ ሊግ እና ባሎን ዶርን አሸንፎ የነበረ ቢሆንም ነገር ግን ከፖርቹጋል ጋር በትልቅ መድረክ እንዲሁ ድጋሚ ደካማ ብቃቱን አሳየ።
አሁን ያ ሁሉ ውድቀት ሊመለስ ይችላል። ነገር ግን ከነበረው ሁኔታ ወይም ኮንቴክስት አንጻር ሲታይ በእውነቱ ለፖርቹጋል ዋና ብሔራዊ ቡድን ትልቅ መሻሻል ነበር። ከሮናልዶ መምጣት በፊት በታሪካቸው በሙሉ ለ3 የዓለም ዋንጫዎች ብቻ ያለፉ የነበረ ቢሆንም ነገር ግን የ2014 የዓለም ዋንጫ እሱ እየመራቸው የሄዱበት ተከታታይ 3ኛ ውድድራቸው ሆነ። አሁን በትልቅ መድረክ ላይ መደበኛ ተሳታፊ ሆነዋል። ይህ በራሱ ትልቅ ድር ወይም ደግሞ ማሲቭ ዊን ነበር። ነገር ግን በእርግጠኝነት ለእርሱ ይሄ በቂ አልነበረም። CR7 በስነ ልቦናዊ ድሎቹ አልረካም ነበር። እሱ እውነተኛ የብርና የወርቅ ዋንጫዎችን ሲልቨር ዌልስን ማሸነፍ ይፈልግ ነበር። ከሁሉም በላይ አስፈላጊ ከሆነው ከአንዱ ነገር በስተቀር ሊያሸንፈው የሚገባ ነገርን ሁሉ ድል አድርጎ ነበር። ነገር ግን ወርልድ ካፕ ህልሙ ነው። አዎ ህልሙ ነው። ለክርስቲያኖ ሮናልዶ ከጎኑ ካልተሰለፈች ታላቅነት ምንም ትርጉም የለውም። ስለዚህ አሸናፊነት፣ ኩራት፣ ስቃይ እና ድል የተሞላበት አዲስ ተስፋ እና ተልዕኮ ተጀመረ። በ2012 አስቀድሞ የብሔራዊ ቡድኑ ካፒቴን የነበረው ክርስቲያኖ ሮናልዶ ለፖርቹጋል ክብር ለማምጣት ተቃርቦ ነበር። ነገር ግን እንደገና እስከ ግማሽ ፍጻሜ ድረስ ብቻ ነበር መጓዝ የቻለው። እዚያን ጊዜ ከስቃይ ጋር በተለይም ደግሞ ለስኬት በጣም ተቃርቦ የማጣት ስቃይ፣ ታላቅ ልምድና ትልቅ ፕሮፌሽናሊዝም ክርስቲያኖ ሮናልዶን ይገልጹት ነበር። በ2016 ከሪያል ማድሪድ ጋር እንደገና ቻምፒዮንስ ሊግን አሸነፈ። እናም በአመቱ ማብቂያ ላይ የባሎን ዶር አሸናፊ እንደሚሆን በእርግጠኝነት ተመዝግቦ ነበረ። ነገር ግን ከፖርቹጋል ጋር የነበረው ጉዞ መጀመሪያ ላይ ብዙም የሚያነቃቃ አልነበረም። ከ3 የምድብ ጨዋታዎቻቸው በአንዱ እንኳን ማሸነፍ አልቻሉም ነበር። እናም ሮናልዶ 2 ጊዜ ግብ ቢያስቆጥርም በቀላሉ ያሸንፋሉ ተብሎ የሚጠበቀው ምድብ 3ኛ ሆነው አጠናቀቁ። ነገር ግን እንደ እድል ሆኖ ካሉት ምርጥ 3ኛ ቡድኖች ውስጥ አንዱ በመሆን ኖክአውት ስቴጅን መቀላቀል ቻሉ። በ16ቱ ማጣሪያ ክሮሻን በተጨማሪ ሰዓት በተቆጠረች የካሪዝማ ግብ አሸነፉ። በሩብ ፍጻሜው ፖላንድን በፔናልቲ ማሸነፍ ቻሉ። እናም ልክ እንደ 2004ቱ እንደተከተለው ሁሉ ክርስቲያኖ ሮናልዶ እንደገና በግማሽ ፍጻሜ ዌልስ ላይ መሪነቱን የያዘበትን የማሸነፊያ ጎል ማስቆጠር ቻለ። ባለፈው ጊዜ ፍጻሜ ላይ ሲደርሱ ውድድሩን የሚያስተናግዱ ሀገር እነርሱ ነበሩ። በዚህ ጊዜ ግን ውድድሩን የሚያስተናግዱት ፈረንሳይ ጋር ለፍጻሜ ተገናኙ። ነገር ግን ክርስቲያኖ ሮናልዶ በሚያሳዝን ሁኔታ በድሚትሪ ፓየት በተፈጸመበት ትልቅ ጉዳት ምክንያት ጨዋታውን አቋርጦ እንዲወጣ ተገደደ። ከሜዳ ውጭ ቢሆንም በጨዋታ ውስጥ ለመሳተፍ አሁንም የተቻለውን ሁሉ ጥረት ያደርግ ነበር። ተችላይን ላይ በመሆን የቡድን አጋሮቹን ይመራል፣ መመሪያ ይሰጣል እና ያበረታታል። በሱ እርዳታን በታሪካቸው ለመጀመሪያ ጊዜ ጨዋታውን በድል ማጠናቀቅ ቻሉ። በመጀመሪያ ላይም ግምቱን ለእነርሱ አልነበረም። ነገር ግን የኋላ ላይ የውድድሩ ሻምፒዮን መሆን ቻሉ። ክርስቲያኖ ሮናልዶ በምድር ላይ ካሉ እጅግ ደስተኛ ሰዎች ውስጥ አንዱ መሆን ቻለ። ከ12 ዓመት በፊት በዚህ ተመሳሳይ መድረክ ላይ እንባውን ያፈስ ነበር። በዚህ ጊዜ ግን ቢሆን እንደገና እንባውን ያፈስ ነበር። ነገር ግን ሙሉ በሙሉ በተለየ ምክንያት ነበር። በመጨረሻም አሳካው። ፖርቹጋልን በአምበልነት እየመራ የመጀመሪያ ትልቅ ዋንጫውን ማሸነፍ ቻለ። እናም በ2019 ለመጀመሪያ ጊዜ በተካሄደ የዩኤፋ ኔሽንስ ሊግ ውድድር ላይ ፖርቹጋልን ለድል በማብቃት እንዲሁ ድጋሚ ስኬትን ማጣጣም ቻለ። በድጋሚም እንዲሁ በ2025 የስፔንን አዲስ ትውልድ በማሸነፍ በድጋሚ የዩኤፋ ኔሽንስ ሊግ ለሀገሩ ማሳካት ቻለ። ይህች ትንሽ ሀገር ከክርስቲያኖ ሮናልዶ መምጣት በፊት 0 ዋንጫዎች ነበራት። ነገር ግን ከሮናልዶ ጋር እስከ 2025 ድረስ 3 ዋንጫዎችን ማሸነፍ ቻለች። ያደረገውን ነገር ፍጹም ሊታመን የማይቻል ነበር። አውሮፓን ድል አድርጎ ነበር። ነገር ግን አይኖቹ አሁንም ዓለም ላይ ያለውን ትልቁን ዋንጫ ለማሸነፍ ይታትራሉ። ጊዜው እየመጣ ነበር። ተነሳሽነት አሁንም በውስጡ አለ። ነገር ግን ሰውነቱ መድከም ጀመረ። የሚቀጥለው ምዕራፉ የእሱ የመጨረሻ ጦርነት ይሆናል። 2018 ለፖርቹጋል ብሔራዊ ቡድን አሁንም በዓለም ዋንጫ ሌላ መጥፎ ውድድር ዓመት እንደገና በ16ቱ ማጣሪያ ከውድድር ውጭ ሆኑ። ስለዚህም ለሁሉም ሰው 2022 ይህንን ህልሙን በእውኑ ለመፈጸም እና በእግር ኳስ ውስጥ ትልቁን ዋንጫ በእጆቹ ለማስገባት የሮናልዶ የመጨረሻ ድል ሊሆን ይችላል ብሎ አሰበ። ነገር ግን ችግሩ በ2022 ሲመጣ ሮናልዶ አሁንም ከምርጥ ብቃቱ ወይም ፕራይሙ ጋር አልነበረም። 38ኛ ዓመቱን ለማክበር 3 ወራቶች ብቻ ይቀሩት ነበር። ከማንቸስተር ዩናይትድ ጋርም እንዲሁ ተኳርፎ አልፎ ተርፎ ሙሉን አቋርጦ ለዓለም ዋንጫው ደረሰ። ነገር ግን ከሁሉም ነገር በተሻለ ለዚህ ወርልድ ካፕ የነበረው ጉጉት ከፍተኛ ነበር። ብዙዎች ይህ ለሜሲና ለሮናልዶ የወርልድ ካፕ ዋንጫን ለማንሳት የመጨረሻ እድላቸው እንደሆነ ተናግረው ነበር። እናም እጣው ከወጣ በኋላ ሁለቱ በፍጻሜ ላይ የመገናኘት ትልቅ እድል ነበራቸው። ሁሉም ሰው በእርግጠኝነት በታሪክ ውስጥ ታላቁን የእግር ኳስ ታሪክ ሊሆን የሚችለውን ነገር በጉጉት ይጠብቅ ነበር። እንግዲህ ነገሮች ለሮናልዶና ለፖርቹጋል በጣም በጥሩ ሁኔታ ጀመሩ።
በመክፈቻው ጨዋታቸው ላይ የፍጹም ቅጣት ምት ያስቆጠረ ሲሆን በወርልድ ካፕ ታሪክ ውስጥ በ5 የተለያዩ ውድድሮች ላይ ግብ ያስቆጠረ የመጀመሪያውና እስካሁንም ብቸኛው ተጫዋች ሆነ። ነገር ግን በዚያ ውድድር ላይ ኳስና መረብን ሲያገናኝ የምናየው ለመጨረሻ ጊዜ እንደሆነ በፍጹም አላወቅንም ነበር። ከዚህም በኋላ ከሁለት ጨዋታዎች በኋላ ማለት ነው ክርስቲያኖ ሮናልዶን የያዘችው ፖርቹጋል አስቀድማ ወደ ኖክአውት ስቴጅ ማለፏን አረጋገጠች። ነገር ግን የመጨረሻ የምድብ ጨዋታዋን በሳውዝ ኮሪያ ልትሸነፍ ቻለች። ይህም አሰልጣኙ ነገሮችን የሚያይበትን መንገድ የቀየረ ይመስል ነበር። ከስዊዘርላንድ ጋር በሚደረገው የ16ቱ ማጣሪያ ጨዋታ በፊት ክርስቲያኖ ሮናልዶን ቤንች ላይ በማስቀመጥ መላውን ዓለምን አስደነገጠ። ይህ በእርግጠኝነት ትልቅ ቁማር ነበር። ይህ የጥሎ ማለፍ ወይም ኖክአውት ስቴጅ ጨዋታ ማሸነፍ ወደ ቀጣዩ ዙር መሸነፍ ደግሞ ወደ ቤት መመለስን ያረጋግጣል። ምርጥ ተጫዋችን በእያንዳንዱ ኖክአውት ጨዋታ ላይ እንዲሰለፍ እንደምትፈልግ እርግጠኛ ነህ። እርሱ ግን ክርስቲያኖን ቤንች ላይ በማስቀመጥ ቁማሩን ተጫወተ። እናም ይህ ቁማር ተሳካ። አሰልጣኙንም የተቻ አልነበረም። ምክንያቱም በሮናልዶ ምትክ የገባው ጎንካሎ ራሞስ ሃትሪክ በመስራት ፖርቹጋል 6-1 እንድታሸንፍ ከመርዳቱም በላይ ወደ ቀጣዩ ዙር እንድትሻገር አደረገ። ውጤቱን በመመልከትም አሰልጣኙ ሮናልዶን ቤንች በማድረጉ የተቸው አልነበረም፣ ከደጋፊዎችም ጭምር። የሚገርመው ታሪክ ደግሞ ክርስቲያኖ ሮናልዶ ብሔራዊ ቡድኑን ለብዙ ዓመታት በትከሻው ተሸክሞ የነበረበት ጊዜ እንደነበረው ሁሉ አሁን ላይ ደግሞ ምናልባት እነሱ እርሱን የሚሸከሙበት ሰዓት ላይ የደረሱ ይመስላል። ከስዊዘርላንድ ጋር በነበረው ጨዋታ ላይ እንደሰራ በመመልከት አሰልጣኙ ከሞሮኮ ጋር በነበረው የሩብ ፍጻሜ ጨዋታ ላይም በዚሁ ቀመር ቀጠሉበት። ነገር ግን እግር ኳስ ራሱን አይደግምም፣ አንዳንዴ ትዕቢትም ያስቀጣል። የሚቀጥለው ጨዋታ ከታክቲክ በላይ በሆነ ምክንያት ነገሩ ውስብስብ ነበር፣ ልብ ይሰብር ነበር። በወርልድ ካፕ ታሪክ ውስጥ አንድም የአፍሪካ ቡድን ወደ ግማሽ ፍጻሜ ደርሶ አያውቅም ነበር። ስለዚህ ሮናልዶ ቤንች ላይ ቢሆንም እንኳን ፖርቹጋል በተለይም ያላትን በከዋክብት የተሞላ ስብስብ ስታር ስተንድ ስኳድ ስንመለከት ወደ ቀጣዩ ዙር ለማለፍ ቅድሚያ ግምት ያየችበት ነበር። ጨዋታው መጀመሪያ በጣም በፈጣን ከጫፍ እስከ ጫፍ የሚሄድ ጨዋታ ነበር። ጆዋ ፌሊክስ በአራተኛው ደቂቃ ከቅጣት ምት ላይ ግብ ሊያስቆጥር ተቃርቦ ነበር። ነገር ግን ቦኖ በአስደናቂ ሁኔታ ኳሷን ማዳን ቻለ። ከደቂቃዎች በኋላ እንዲሁ ሞሮኮ ከማዕዘን ምት ግብ ለማስቆጠር ተቃርባ ነበር። ነገር ግን ኤርሊንስሪ በሄዲንግ የገጨውን ኳስ በግቡ አናት ላይ ወጣ። በ13ኛው ደቂቃ ላይ ፖርቹጋል በሌላ የብሩኖ ፈርናንዴዝ የቅጣት ምት አስፈራራች። በሳጥን ውስጥ ግርግር ተፈጥሮ ነበር። ነገር ግን የሞሮኮ ተከላካዮች ተቀራርበውና ተጠጋግተው በመቆም ኳሱን በተሳካ ሁኔታ ወደ ውጭ ማውጣት ቻሉ። ጊዜው እያለፈ ሲሄድ ጨዋታው ይበልጥ እየተጋጋመ መጣ። ሁለቱም ቡድኖች ከቆሙ ኳሶች ወደ ሳጥን ውስጥ ከሚሻገሩ ኳሶችና አልፎ ተርፎም ከሳጥን ውጭ በሚደረጉ ሙከራዎች መሪነታቸውን ለማረጋገጥ ይጥሩ ጀመር። በ24ኛው ደቂቃ ብሩኖ ፈርናንዴዝ በሞሮኮ ሳጥን ውስጥ ከያሲን ቦኖ ጋር ከተጋጨ በኋላ ጥፋቶች፣ ቢጫ ካርዶችና እንዲያውም የቀይ ካርድ ጥያቄዎች ጭምር ይነሱ ጀመር። በ31ኛው ደቂቃ ደግሞ ጆዋ ፌሊክስ ከሳጥን ውጭ ሙከራ አድርጎ ጨዋታውን የመጀመሪያ ጎል ሊያስቆጥር በጣም ተቃርቦ ነበር። ኳሱ ተከላካይ ገጭቶ አቅጣጫውን በመቀየር ግብ ጠባቂውን አታሎ ወደ ግብ ሊጠጋ ምንም አልቀረውም ነበር። ነገር ግን ከዚህ ሁሉ በኋላ ሞሮኮዎች መትረፍ ቻሉ። በመቀጠሉ ሞሮኮ በተቃራኒ በመሄድ በራሳቸው ማጥቃት ምላሽ ሰጡ። ወደ ሳጥን ውስጥ ከትባክ ካስ እንዲሁም ደግሞ አየር ላይ ተሻጋሪ ኳሶችን ማሻማት ጀመሩ። በአንድ አጋጣሚ ሳሊማ መሃል ኳስን ዝቅ አድርጎ መምታት ሳይችል በመቅረቱ ከግብ አግዳሚ ውጭ ወጣ። ከጥቂት ደቂቃዎች በኋላ ቡፋል ከሳጥን ውጭ በቀስት ጥሩ ሙከራ ማድረግ ቻለ። ነገር ግን ዲያጎ ኮስታ በቀላሉ ኳስን ተቆጣጠረ። በዚህ ጊዜ የጨዋታው የመጀመሪያ ግብ እየቀረበ እንደሆነ ግልጽ ነበር። ጆዋ ፌሊክስ በ39ኛው ደቂቃ ላይ ያንን መሪ መሆን የሚያስችላቸውን በጣም ጣፋጭ ድል ሳይጠቀምበት ቀረ። ኳስ ከግብ አግዳሚ በላይ ሰደደ። ነገር ግን ሞሮኮ ከጥቂት ክፍተታት በኋላ የራሷን እድል ስታገኝ ውጤታማ ማድረጓን አረጋገጠች። አታይ አላህ ወደ ሳጥኑ ውስጥ የሚያምር ኳስ ያሻገረ ሲሆን ኤልነስሪ ከበረኛው ኮስታ ቀድሞ ኳስ ላይ በመድረስ አስደናቂ ዝላይ በማድረግ ኳስን ከመረብ ጋር አገናኘ። በስታዲየም ውስጥ የነበሩ ቁጥራቸው ከፍተኛ የሆኑ የሞሮኮ ደጋፊዎች በብደት ጮሁ። ይህ በትክክል የሚፈልጉት ነበር። ከረፍት በፊት ግብ ማግኘት ፍጹም ነበር። አላህ ከረፍት በኋላ ያንን መሪነት ወደ 2 ለማሳደግ በጣም ተቃርቦ ነበር። ነገር ግን ሙከራው ውጤታማ ሳይሆን ቀረ። ነገር ግን በእርግጥ በ1-0 መሪነት ወደ ረፍት መመለሳቸው እድለኞች እንዲሆኑና ደስተኞች እንዲሆኑ አደረጋቸው። ከዚህም በኋላ አሁን ላይ ሁሉም ሰው የፖርቹጋልና አሰልጣኝ ሮናልዶን በግማሽ ሰዓት ረፍት ላይ ያስገባዋል ብሎ አስቦ ነበር። አሁን ትንሽ እድሜ ቢገፋም አሁንም በታሪክ ውስጥ ካሉ ምርጥ ግብ አስቆጣሪዎች ውስጥ አንዱ ነው። ግብ ካስፈለገ እሱን አስገባው።
አሰልጣኙ ግን ያንን ሳያደርግ ቀረ። ለሁለተኛው አጋማሽም የመጀመሪያውን አጋማሽ 11 ተጫዋቾች ይዞ ወደ ሜዳ ገባ። አሁን ማንም ሰው ሞሮኮ መሪነቷን ለማስጠበቅ በሁለተኛው ክፍለ ጊዜ ትከላለች ብሎ ማሰብ ጀመረ። ነገር ግን እነርሱ ያንን አላደረጉም። ይልቁንም በማጥቃት ላይ ተመስርተው ወጡ እና መሪነታቸውን ወደ 2 ለማሳደግ በይፋ መንቀሳቀስ ጀመሩ። በ49ኛው ደቂቃ ላይ ከሐኪም ዚያች የተሻገረውን ኳስ ኤል ዊያምክሚ በጭንቅላቱ በመምታት ወደ ግብ ሰዶት ለጥቂት ከግብ ውጭ ሆነ። ይህ ለፖርቹጋል ነገሮች ይበልጥ ከመባባሳቸው በፊት ወዲያውኑ ሮናልዶን ለማስገባት ግልጽ ምልክት ነበር። ስለዚህም ካፕቴን በ51ኛው ደቂቃ ላይ የገባ ሲሆን የሚገርመው ግን በአማካኝ ተጫዋች ተቀይሮ መግባቱ ለአውሮፓውያኖቹ አስገዳጅ ሁኔታ ላይ ቀድሞ መጀመሩን ያሳይ ነበር። ታዲያ እሱ ቀኑን ሊያደርግ ወይም ደግሞ ታሪክ ሊቀይር ይሆን ይችላል። ቀደም ሲል ለክለብና ለሀገሩ ይህንን ብዙ ጊዜ አድርጎታል። ስለዚህም ይህንን ያደርጋል ብለህ በማንኛውም ሰው ላይ ለመወራረድ ብታስብ በእርግጠኝነት እሱ የመጀመሪያ ምርጫ ይሆናል። በመቀጠልም ክርስቲያኖ ሮናልዶ ከገባ በኋላ ጨዋታው ሙሉ በሙሉ ማለት ይቻላል በፖርቹጋል የበላይነት ቀጠለ። በ58ኛው ደቂቃ የጎንካሎ ራሞስን የሄዲንግ ኳስ ሙከራ ማንሳት፣ በ60ኛው ደቂቃ ደግሞ የቅጣት ምት እንዲያው በ64ኛው ደቂቃ የብሩኖ ፈርናንዴዝ ሙከራ ግቡን ታኮ መውጣት ነጮቹን ማሊያ የለበሱ ተጫዋቾችን በኩል የማይቋረጥ ጫና ላይ እንደነበሩ ማየት ይቻላል። ነገር ግን አላቆሙም። ማንኳኳታቸውን በድጋሚ ማንኳኳታቸውን ቀጠሉ። ነገር ግን ሞሮኮ በተቃራኒው በጣም ጥብቅና ተቀራራቢ በመሆን ቀጠለች። አልፎ ተርቦም በ75ኛው ደቂቃ ላይ መሪነታቸውን ሊያገኙ ምንም አልቀራቸውም ነበር። ነገር ግን ቻድሪያ ኳሱን ተቆጣጥሮ ወደ ግብነት ለመቀየር አልቻለም። ይህ ሁሉ እየሆነ ያለ ክርስቲያኖ ሮናልዶ በሳጥን ውስጥ በመሆን በጥብቅ ይጠባበቅ ነበር። ስለዚህም በጨዋታው ላይ ተጽዕኖ ለማሳደር ሌሎች መንገዶችን ለመፈለግ ወሰነ። እናም በዚህ ሂደት ውስጥ በጠቅላላ እግር ኳስ ሕይወት ውስጥ እጅግ ድንቁን አሲስት ሊያደርግ በጣም ተቃርቦ ነበር። ኳስ መልሶ አቀበለው። እናም ፌሊክስ በጨዋታው በ83ኛው ደቂቃ ላይ ኳስን በሳጥኑ ውስጥ ለሮናልዶ አቀበለ። እናም እንደ ልማዱ ዞሮ ለመምታት ከመሞከር ይልቅ ክርስቲያኖ ሮናልዶ ወዲያውን በፍጥነት ለሚመጣው ለጆአው ፌሊክስ ኳሱን አመቻቸ። እሱም ኳሱን በሚያምር ሁኔታ ወደ ግብ መታ። በሌላ ቀን ቢሆን ወይም በሌላ ምሽት ይህ ኳስ ወደ ጎልነት ይቀየር ነበር። ነገር ግን ያሲን ቦኖ በዚያን ቀን ከሰውም በላይ ወይም ሱፐርማን ሆኖ ነበር። ወደ ቀኝ በኩል በመብረር እርግጠኛ የሆነውን ያቻነት ግብ ለመከላከል ሌላ አስደናቂ ኳስ ማዳን ቻለ። ጊዜው እየቆጠረ ተስፋ እየደበዘዘ ነው። ነገር ግን ክርስቲያኖ ሮናልዶ አሁንም ጊዜውን ይጠብቅ ነበር። ከተጨማሪ 8 ደቂቃዎች ውስጥ በመጀመሪያው ደቂቃ ላይ CR7 ከሳጥን ውስጥ ሙከራ አደረገ። ያ ከጨዋታ ውጪ አልነበረም። ነገር ግን ክርስቲያኖ ሮናልዶ የመታውን ኳስ ቦኖ እንደምንም ተማሙቶ ማትረፍ ቻለ። በ93ኛው ደቂቃ ለቻድሪያ ቀይ ካርድ የተሰጠ ቢሆንም ፖርቹጋል አቻ ሆኗ ጨዋታውን ወደ ትርፍ ሰዓት ካልተወሰደ በቀር እርሱ ሌላ ትርጉም ሊኖር አልቻለም። እናም በ97ኛው ደቂቃ ለዚህ በጣም ተቃርቦ ነበር በፔፔ በተደረገ ሙከራ። ነገር ግን ፔፔ በሲክስ ያርድ ውስጥ ሆኖ በአንጻራዊ ነፃ ነበረ። ነገር ግን ኳስን ወደ ግብ መቀየር ሳይችል ቀረ። ያ በትክክል ዋናው እድል የወርቅ እድል ነበረ። እሱን የጨዋታው መጨረሻ እንደሆነ ባወቀ ጊዜ ክርስቲያኖ ሮናልዶ እጆቹን በራሱ ላይ ጭኖ ነበር። ከጥቂት ክስበታት በኋላ የመጨረሻው ፊሽካ ተነፋ እና የተከተለው ነገር በእግር ኳስ ታሪክ እጅግ በጣም ልብ ከሚነኩና ስሜት ከሚነኩ ትዕይንቶች ውስጥ አንዱ ነበር። ሞሮኮ በዙሪያቸው ሁሉ ይጨፍራሉ። ክርስቲያኖ ሮናልዶ ብቻውንና የተከፋ ምስል ሆኖ ረጅምና ብቸኛውን ጉዞ በመቀጠል ወደ ተነል አደረገ። በአንድ በኩል አሁን ሁሉ ነገር አብቅቷል፣ ህልሙም ለዘላለም አክትሟል የሚል ይመስል ነበር። ወንድ ካፒቴን እንዲሁም መሪ ለመሆን ይጥር ነበር። ነገር ግን ወደ ተነል በገባ ቅጽበት እንባውን መክታት አልቻለም። እሱ በከፍተኛ ሁኔታ አለቀሰ። ይህንም ከሁሉም በላይ እሱን ሰው ምን መሆኑን የሚያሳይ ነበር። በዚህ መንገድ እንዲያበቃ አልፈለገም ነበር። ለሀገሩ ክብር ለማምጣት ሁሉን ነገር ሞክሮ ነበር። እናም ከመሰናበቱ በፊት ትልቁን ዋንጫ ወደ ቤት መውሰድ ሳይችል ቀረ። ነገር ግን በጣም አስፈላጊ በሆነ ሁኔታ አሰልጣኝና የቡድን አጋሮቹ አብሮት ሳይሆኑ ቀሩ። በምርጥ ብቃቱ ወይም በፕራይም ወቅት የሀገሩን የመጀመሪያ ትልቅ ዋንጫ ወደ ቤት አምጥቶ የነበረው ይህ ተጫዋች ነገር ግን በብቃቱ ማብቂያ ላይ ሱፐርስታር ታናናሾቹ ይህንን ማድረግ ሳይችሉ ቀሩ። እናም ዘላለማዊ ተቀናቃኙ በዚያ ውድድር ላይ ለመጀመሪያ ጊዜ የዓለም ዋንጫን ማሸነፍ ሲችል በበቃበት በዛ ጊዜ ስቃዩ ምናልባት ትንሽ ጠለቅ ያለ ሳይሆን አልቀረም። ለዘመናት በቆየው ክርክር ላይ የመጨረሻ ቃልን የተናገረው እሱ ይመስል ነበር። በእርግጥም ሁሉም ነገር ያበቃ ይመስል ነበር። ሁላችንም እንደዚህ ብለን አስበን ነበር። ነገር ግን ክርስቲያኖ ሮናልዶ እጅ የሚሰጥ ተጫዋች አይደለም። ፖርቹጋልን ለሌላ የኔሽንስ ክብር ከ3 ዓመት በኋላ በ2025 የመራ ሲሆን በፍጻሜው ጨዋታም ላይ በቀላሉ ያሸንፋሉ ተብለው የሚጠበቁት ስፔን ላይ ግብ ማስቆጠር ችሏል። እናም እንደ ድል ሆኖ የሱ የወርልድ ካፕ ታሪክ ገና አላበቃም። ከጥቂት ቀናት በኋላ ለሚጀመረው የኖርዝ አሜሪካ ዓለም ዋንጫም
ሀገሩን እየመራ ወደ አሜሪካ ደርሷል። በዚህም ጊዜ እድሜው 41 ነው። ወደ ዘላለማዊ ክብር ኢሞርታሊቲ ለመድረስ የመጨረሻ አንድ እድል። ምናልባት ያሸንፍ ይሆናል፣ ምናልባትም አያሸንፍ ይሆናል። ነገር ግን ከተሰጠው ሁሉ በኋላ ምናልባት ዋናው ነጥብ ያ ላይሆን ይችላል። ምክንያቱም በመጨረሻ ክርስቲያኖ ሮናልዶ የለወጠው የፖርቹጋልን ታሪክ ብቻ አይደለም፣ አጠቃላይ እግር ኳሱን የለወጠ ድንቅ ተጫዋች ነው። እንግዲህ ውድ አድማጮቻችን በዘንድሮ የዓለም ዋንጫ ከፈረንሳይ በመቀጠል ምናልባት ምርጡን ስብስብ የያዘችው ፖርቹጋል ነች። ከዚህም በላይ ደግሞ ብሪሊያንሱን ክርስቲያኖ ሮናልዶን ይዛለች። ምናልባት ይህ የዓለም ዋንጫ የክርስቲያኖ ሮናልዶ ይሆን? አብረን የምንመለከት ይሆናል። የእናንተን ግምትና አስተያየትን በኮሜንት መስጫ ላይ ማስቀመጥ ትችላላችሁ። ከዚህ በተጨማሪ ቪዲዮ ከተመቻችሁ ላይክ እና ሼር እያደረጋችሁ እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚህ ጨረስን። እናመሰግናለን።